አሁን ይሄ ቢያማቸውም የኢትዮጵያ አምላክ አብይ አህመድ ነው ውስጡ ቅኝ ግዛት አለው እኔ ሁሌ ነው መናገር ስፔሻሊ አፍሪካውያኖችን እንዴት መግዛት እንዴት እንዳለባቸው ፕላን ያደረጉበት መንገድ ነው ለምንድን ነው የኢትዮጵያ መሬት ለሃይማኖት በነፃ የሚሰጠው እግዚአብሔር የሆነ አንድ ኤደን ገነት የተባለ ግሪን ኤሪያ አካባቢ የተቀመጠ አፕል በላችሁ ብሎ ነው ወይ የሰው ልጅ የቀጣው የኦሮሞ ጄኔራል የለንም እኛ ኦሮሞ አይደለም ኢትዮጵያን እየመራ ያለው 10 ትእዛዛት ለሰዎች ከመስጣቸው በፊት እግዚአብሔር አልነበረ ወይ ይሄ ፕሮቴስታንቱ ዓለም የሚያመጣብን ትምህርት በጣም ከባድ ነው እግዚአብሔርን በሁለት ከፍለናል እንግዲህ ባይብል ውስጥ ያለው የፌኩና የዋናውን ማለት ነው ሆነም ቀረ ግን አንተ ፈጣሪ በመኖሩ ታምናለህ ለምን ማመን ይተበቀብኛል እግዚአብሔር የሚወደው ለይቶ የሚያየው ህዝብ አለው የቀረው አህዛብ በሚባል ተጠቅልሎ ወደዛ የተደረገ የሃይማኖት ትልቁ ችሎታው ምንድነው ማስፈራራት እኮ ነው አሁን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነው ሚኒሊክ እያለ ይሞታል ደግምት ሚኒሊክ የሚባል ሚኒሊክ አለ ቢሆን ሚኒሊክ ባይኖርም ግን ሀገር አቆይቷል በማቆየቱ ከሱ ለምን እንነሳለን ነው ይሄኛው አሁን ካለው ነገር ለምን አንጀምርም ያለው ነገር እኛን ካላካተተስ ህዝቡን ካላካተተስ ህዝቡን ምን ማለት አላካተተ ማለት ነው ለምሳሌ የጋራ ታሪክ አለን አድዋ ላይ የነበረው ጦርነት የሰሜኑ ብቻ አይደለም የደቡብ ብቻ አይደለም የኢትዮጵያ ህዝብ በሙሉ ያካተተ ነው ሚኒሊክ ማለት ሀገር ጠርቶ አቤት ያለው ማለት ነው ሀገሪቷን ማቆየት ይችላል በጦርነት ሞተው ያውም በመሳሪያ ሳይሆን በወኔ ነው ያሸነፈው ቅድም እንዳወራ ነው ያን የሚያክል አቅም የነበረው ነው ሚኒሊክን ማቃለል አንችልም አሁን ግን ሳይድ ይያዛል ስለ ሚኒሊክ አንድ ሰው ተነስቶ ቢያወራ ሊባል የሚችለው አማራ ነው ሆይ ነው እንጂ ኢትዮጵያዊ ነው ሆይ አይባልም አንዳንዴ እንደውም እኔ ጥያቄ የሚፈጥርብኝ ምን መሰለ ኢትዮጵያዊነት አማራነት ውስጥ ብቻ ታስሮ ተቀመጠ እስኪመስል ድረስ ማለት ነው አግኝተኛላ እኔ አሁን እዚህ ቶፒክ ውስጥ እንድንገባ አለ ሲጀምርም ይሄ ኮንሰርኔም አይደለም ግን እኔ አሁን መነሻ ሐሳቤ መጨረሻዬ ሀገር የምትባለውን መጠበቅ የቻለችው አሁን በእርዳታ ምክንያት ሲጀምር ለምንድን ነው የምንረዳው ምን አተን ነው የምንረዳው መሬታችን ለምን እንደሆነ ይነግሩናል አየራችን ያለን መልካም ይቅርታ ይሄ መንፈስ እንዲመጣ ነው መስራት ያለብን ይሄ መንፈስ እንዲመጣ ነው መነጋገር ያለብን ምንድነው እነዚህ ያቆዩን ነገሮች ምንድነው ለምሳሌ አሁን ያድዋ ሙዚየም በሚገርም ሁኔታ ተሰርቷል ይሄ ሐውልት ዝም ብሎ የቆመ ሐውልት ድንጋይ አይደለም ምንድነው ትርጉም የሚሰጠው ሐውልት ከመስራት ግን ማይንድ ሴት እሱ አንድ ነገር መቸስ በአንድ ጊዜ ተበላሽተናል እንዴ ባንዴ አልተበላሸንም ባንዴም ደግሞ ልንድን አንችልም ጊዜ ወስደው ነው ያበላሹት ጊዜ ወስደን ነው መመለስ ያለብን ሚኒመም አሁን ከኛ የሚጠበቀውን ስራ መስራት አለብን አሁን የሚያባላንም ያለው ሰይጣን አይደለም የሚመልሰንም እግዚአብሔር አይደለም ከኛ የጀመረ ዕውቀት ከኛ የጀመረ ሐሳብ ነው ምርጥ መከላከያ ምርጥ ህግ ምርጥ ደህንነት ሞራል ያለው ሰው ነው የሚያስፈልገን ማንንም ከማንንም አያንስም ቋንቋ መግባቢያ ነው ባህል ነው ማንነት አይደለም ሁላችንም የምንበላው የምንጠጣው ቲማቲም ነው ጤፍ ነው እንጀራ ነው በእያንዳንዳችን ህይወቱ ነው የሚንቀሳቀሰው አንድ ማንነት ነው ያለን ከውጭ ያለውን ነገር ለማመሳሰል ጥረት ማድረግ የለብንም እኔ የጥምቀት በዓል ጊዜ 60-70 አይነት ጭፈራ እንችል ነበር የድሮ ልጆች ወላይተኛ ጭፈራ ነው ባህል ነው ካልቸር ነው ማንንም የማንንም 60-80 ጭፈራ እንጨፍር ነበርኝ አሁን በቅርጫት በቲማቲም ውስጥ ወያኔ የሚባል ነገር ከፋፍሎ አስቀመጣል ታሪክም እንዳንማር ታሪክ ቆመ የነበሩትን እሴቶች በሙሉ አውጥቶ በኪሎ ሸጡት ከዛ በኋላ ተነሱ አሁን ወደ ልቡ ሰው ተመልሶ ይሄ ነገር ምን ጠቀመን ምንድነው ያመጣን እርስ በርስ ከመሰዳደብ ከመዘላለፍ ከመገዳደሉ ውጭ የጠቀመን ጥቅም የለም ብሎ ተከባብረን ማንንም የማንንም ሳይንቅ መከባበር አለብን እስልምናን መሳደብ አይደለም ወንጌል ኦርቶዶክስን ማቃለል አይደለም ወንጌል ኦርቶዶክስ እነዛን መናፍቃን ማለት አይደለም ትክክለኝነት ወደ ነበረባት ወደ ክብሯ ሁሉንም አቃፊነቷ መመለስ ሁሉም ሃይማኖት በስርዓትና በህግ መኖር አለባቸው እኔ ሃይማኖት ውስጥ ያለው እግዚአብሔር ይጥፋ ያልኩት ለማናችንም ምንም ጥቅም ስለሌለው አላያያዘንም ሃይማኖት ውስጥ ያለው እግዚአብሔር መስሎኝ ለአድዋ ጦርነት ትልቅ ስለነ ነበር ያንን ባህል ጣልና ኦሬዲ ያን ባህል ጣል ያንን ወደዛ መመለስ ነው የሚቀልም ወይስ መመለስ እንዳንችል ደግሞ አሁን ነገር ሁሉ ተበላሽቷል ብዙ ሃይማኖት ተፈጥሯል ብዙ አስተሳሰብ ተፈጥሯል ሰው ነቅቷል ባኗል የባነንን ትውልድ ወደዛ መመለስ አይቻልም አሁን የሚያስፈልገው ጥሩ ህግ ስነ ስርዓት ያለው መነጋገር ከአንድ ከተጣመመ ፕሮቴስታንታዊ አስተሳሰብ ወደ ኦርቶዶክስ መመለስ ከባድ ነገር አይደለም አሁን መግባትና አሁን ቀደም ወደዚህ ነገር አሁን ሃይማኖት ስለተቋሙ ብቻ ስለተቋሙ ሶርሱ ነው አሁን በአንድም በሌላ ምክንያት ቀደም ብዬሻለሁ እኮ በማንመልስበት ምክንያት የፕሮቴስታንት ሃይማኖት ብቻ እኮ አይደለም ብዙ እግዚአብሔርም የለም የሚል አለ እግዚአብሔር አለ የሚል አለ
እያንዳንዱ ሃይማኖት እርስ በራሱ ሲዘላለፍ ሲሰዳደብ ነው የሚውለው። ለማናችንም የሚሆን ዕውቀት አያመጣም። መሰዳደብ ደግሞ ነፃነት አያመጣም፣ መርከስ ነው የሚያመጣው። አሁን ወደ መሰዳደብ ውስጥ የገባ ነው። አሁን ወደ መሰዳደብ ውስጥ ለምን ገባ? ከዚህ በፊት ለምን አልተሰዳደብንም? ያንን ካልቸር ባህል ጥለናል። የሚያስተሳሰረን ከጣልን ደግሞ ዓለም በሰለጠነ ህግ እየተመራ ነው። ስርዓት ያለው ህግ ነው የሚያስፈልገን። እስቲ ስለ ዓለም አቀፋዊነት እያወራን ከሆነ ዓለም አቀፋዊነት አይደለም፣ ስለ ህግ ስለሚባለው ኮንሰፕት ነው እኮ። ህጉንም እኮ የአሜሪካን ህግ አይደለም እያወራን ያለው ነው። ህግስ ማን ነው የሚያወራው? እኛ ራሳችን ተመካክረን፣ እኛ ራሳችን ተነጋግረን እኛ እኮ ልንገርሽ፣ እኛ እኮ የሚገርም ስለንቦና ያለን ሰው አሁን በአፋር ባህል እስቲ ንገርሽ። እኔ አሁን ወሎዬ ነኝ። በአፋርና በሙስሊም ማህበረሰብ ውስጥ ያደኩ ልጅ ነኝ። አመለካከቴ፣ ንግግሬ፣ አስተሳሰቤ፣ ዕውቀቴ በአፋር የሚባል ቋንቋ ባህል ካልቸር ያለኝ ሰው ነኝ። በአፋር ባህል በጭራሽ ሴት ልጅ አይሰደብም። በህይወት ዘመኔ ሚስቱን የሰደበ ባል አይቼ አላውቅም። በታሪክ ነው የምልሽ። ሴት ልጅ በጭራሽ አትሰደብም፣ አትመታም። ሚስቱን የበታ ባል ከሌላ ሰው ጋር የተኛ አፋር ከተገኘ ለዘላለም ሚስት አያገኝም። የጋብቻ ስነ ስርዓታቸው የአፋር ባህል የኔ ልጆች የእህቴ ልጆች ነው የሚያገቡት። የኔ ወንድ ልጆች የእህቴ ልጆች ነው የሚያገቡት። አብሱማ ይባላል። በእኛ አካባቢ አክስት አጎት ይባላል። በጭራሽ ጠብ የለም። የባሌ አባት መታተል ሚናስ አለህት ኢሜቴ ትላለች። ቤት ትስስሩ እንደዚህ ያለ ሴት አትሰደብም፣ ሴት አትገለመጥም። በጭራሽ አንድ የአፋር ባል በጭራሽ በታሪክ ሚስቱን ልጆቹ ፊት ሰድቦ አያውቅም፣ ገልምጦ አያውቅም። የሴት መብት ብለው ግን ከአሜሪካን አመጡልን። ኢትዮጵያ ህዝብ ይሄን ካልቻለ አያውቅም። ወሎ ቅድም ነግሬሻለሁ። በእኔ እድል አግኝቼ በተለያየ አርሲ የሚባል ሀገር ሰርቻለሁ። ባሌ ወደ ባሌ ኮፈሌ ምናምን የሚባል ወደ ጅማማ አካባቢ ሰርቻለሁ። እርዳታ ልንረዳቸውም ሰው ቤታቸው ውስጥ ያለውን ነገር ነው አውጥቶ የሚሰጡሽ። ቂቤው ገንፎ ምን አይነት አመለካከት እናንተን ይሄ ጠፋሁን። ከጠፋ ደግሞ አሁን በዛ በድሮ መመለስ ስለማንችል ከኛ ከራሳችን ካለን ካልቸር፣ አስተሳሰብ፣ አለባበስ፣ ቋንቋ፣ ባህል ተነስተን የሰለጠነ ህግ እንሰራለን። ያ ህግ ካጠፋውን ይቀጣኛል። ህጉ ደግሞ ሲሰለጥን ለምሳሌ ሚስቴ አጥፍታ ከመጣችን የፍርድ ቤት ዳኛ እኮ ሞት የሚያስፈርድባት ከሆነ ፈርድባታለሁ። ከዛ ደግሞ ይጀ ቀብራታለሁ። እንደዚህ አይነት የሰለጠነ ጭንቅላት ሊኖር ያስፈልጋል። በስራዬ አጥፍታ መጣለች፣ እኔ አይደለሁም የፈረድኩባት፣ ህጉን የፈረደባት። ሞት ይገባታል ብዬ ፈርድባታለሁ። ከዛ ደግሞ ሚስት ባል ሁኜ ቀብራታለሁ። ሀዘን ቀምጬ ደርሳለሁ። 4 ነጥብ አለቀ። ሚስቴ ስለሆነች የሚቀየር ህግ የለም። አሁን እኛ አሰብ የሚባል ቀይ ባህር ነበረ። ትናንት ቲክቶክ ላይ ለጥፌ ነበረ። የኦሮሞ ጄኔራል የለንም እኛ። ኦሮሞ አይደለም ኢትዮጵያን እየመራ ያለው። ሀሳብ መቀየር አለበት። ኢትዮጵያን እየመሩት ያሉት ኢትዮጵያኖች ናቸው። ምናልባች ግን የሚመሩት ሰዎች ከኦሮመኛ ቋንቋ ከሚናገሩ ባህልና አካባቢ መጡ ይችላሉ። ግን ሰዎች ናቸው፣ ኢትዮጵያውያን ናቸው። አልተለያየንም። እሱ ጋር ምን ልጨምር ልመጣ ኤርትራ አያይዘን እንድትመልስ ነው። ለምሳሌ ትላንትና ያወራን ነበር አቤት ስፔሻሊ በፖለቲካ ጉዳይ ያወራን ነበርና ምን አለ መሰለህ፣ እኔ ፐርሰናሊ አብይን ወደዋለሁ። ፐርሰናሊ ጠቅላላ ብልጽግና በሚባለው ታች ባሉት አልወዳቸውም፣ ደስ አይሉኝ። መብትሽ ነው። እና ምን እንዳይ ታውቃለህ፣ እንደዛ ከሆነ አብይ ፓርላማ እንዲገባ ከፈለክ ጅማ ሄደሽ ምረጫው አለኝ። ገባህ? አሁን አንተ የምታወራው ሎጂክ የምትናገረው ነገርና አክቹዋሉ አይገናኝም። ይቀየራል። እንዴት ትቀይራለህ? አዎ ባንዴ አልተበላሸንም። ለምሳሌ ይሄ ድግምት፣ ይሄ አስተሳሰብ ሚኒመም ልጆች ላይ አልፈ ሚኒመም ልጆች ላይ አልፈ ዘር እየተባዛ ነው የሚሄደው። ይሄ አስተሳሰብ፣ ይሄ አመለካከት ባንዴ እንዳልተበላሸን ሁሉ ነገ ከነጎዳ ይኸውልሽ አንድ ነገር እርግጠኛ ሆኜ ልንገርሽ፣ የሚቀጥለው ትውልድ ይሄንን እንደ ትንቢትም እንደምንም ቁጠሩት፣ ሁላችሁ መስማት ያለባችሁ የሚቀጥለው ትውልድ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ እስላም ነኝ፣ ኦርቶዶክስ ነኝ፣ ጴንጤ ነኝ፣ እንዲህ ነኝ እንዲያ ነኝ እያለ በጭራሽ ዋጋ አይከፍልም። ፒዛና በርገር እየበላ በደም ግፊትና በስኳር ነው የሚሄደው። በህይወቱ አይቀልድም። ስለዚህ አሁን ካለብን የቅኝ ግዛት ይበልጥ አዲሱ ይሄ ተበላሸ በቅኝ ግዛት ይሄዳል። አዎ የተበላሸ አስተሳሰብ አለን። ቅድም እንዳልነው ባንዴ አይደለም የተበላሸ ነው። የሞከሩን ከሚኒሊክ ጀምሮ ነው። አሸንፎ ልኳቸዋል። በኃይለ ሥላሴ ሞክረዋል። የራሱ ድክመት አምጥቶ የጨመረብን ነገር አለ። አሁን ደግሞ ጉዳዩ ያለው እኛ ጋር ነው። በአባቶቻችን የመጣውን ስህተትና ጥሩ ነገር ጥሩን ማሳደግ፣ ስህተቱን እውቀት እኮ ነው በቃ። አሁን ኃይለ ሥላሴ የሚባል የለም፣ ያለው አብይ ነው። ከአብይ ነው የምንጀምረው። አብይ ምን ሰርቷል፣ አብይ ምን አልሰራም ነው እንጂ መጀመሪያ ሚኒሊክ፣ ጁፋር፣ ጃባር፣ በልሾነፍሶ ቢጎርሶ የሚባል ነገር የለም። አሁን ይሄንን ድግምት ማቆም አለበት። አብይ ለኢትዮጵያ ምን ሰራላት?
አሁን እሱ ምን ሰራላት? እኛ ፖለቲከኛ አይደለም ያለነውን ነገር ነው። እንደ ሀገር ግን እኔ ጥሩ ፊሊንግ አለኝ። እኔም አለኝ እኮ። አዎ ለምንድን ነው የሚኖረኝ? ብሔር ስለሌለኝ ሰው ነኝ ብዬ ስለማምን ሳዝንም ለሰው ነው ማዝነው፣ ሳበረታታም ሰውን ነው እንጂ ከክፉና ገደክ ተነስቼ የበጎ ነው የክፉ ነው ማለት እችላለሁ። አንዳንድ ክፍተቶችን እንኳን ለመጠቆም ፍላጎቱን ቢኖረን ሚዲያ ላይ ግብአት አንሆንም፣ እሳት አንጨምርም መልሰን። ቆይ ልንገርህ፣ አሁን ለምሳሌ ሲጀምር ቶፒኬን ፖለቲካ ማውራት አይደለም፣ ግን አንዳንድ ነገሮች ራሳቸው ባይ ዲፎልት ፖለቲካ ይሆናሉ። ልንገርህ፣ እኔ አሁን ባለፈው አንድ ቪዲዮ ሰርቻለሁ ስፔሻሊ ቲክታክ ላይ ምን ብዬ መንግስት ከተጠመዘዘው በላይ አሁን ያለው በል በፊትም የነበረው በል ቀድሞ የነበሩትን በል ከተጠመዘዘው በላይ ህዝቡ ተጠምዝዟል። አቤቱ ተቀምጦ በሚያየው ሙቪ ማለት ነው፣ በሚያየው ቴሌቪዥን፣ በቴሌቪዥኑ ራሱ በሪሞት በከፈተው ሪሞት ታች አድርጎ በከፈተው በሚያየው ነገር ውጪ ናፋቂ ሆኗል። ነጭን አበልጦ አይቷል ምናምን። አሁን መሪዎቻችን እንኳን እንደ ሀገር ትክክል አይደለም ቢሉ የሚቀበል ማይንድ ሴት ውስጥ አይደለም ያለው ህዝቡ። ለምን ኦልሬዲ በተናብ ተሰርቶ ስላለቀ ማለት ነው። እኔ አሁን ዳውት አላደረግም። ብልጽግና ምን ሰራ፣ ኢህአዴግ ምን አደረገ፣ እኛን የሚመለከተን ጉዳይ እሱ ጋር አይደለም። የሚገመግም ኃይል አለ። እኛ ግን እንደ ሀገር እንደ አንድ ኢትዮጵያዊ እንደ አንድ ወጣት ወይም ደግሞ ይሄ ጉዳይ ኮንሰርንድ ነኝ እንደሚል ሰው እኛን እያጠፋ ያለው ፖለቲካ አይደለም። እኛን እያጠፋ ያለው የሃይማኖት አመለካከት ነው። ኮሱን የሃይማኖት አመለካከት በህግ ምን ቀይረው እኮ ለዚህ ነው የምልሽ። ሃይማኖትን እንዴት በህግ እንድናስተካክል አሁን ሃይማኖት አሁን እንግዲህ ለምሳሌ ጸጉር ቤት አለ አይደል? ንግድ ፈቃድ ያወጣል አይደል? ጸጉር ቤት ንግድ ፈቃድ ያወጣል። መጠጥ ቤት፣ ቡና ቤት ምናምን ፈቃድ አለ አይደል? የሃይማኖትም እንደ አንድ ንግድ ፈቃድ አውጥቶ አገር ሳይለብስ ስርዓት አድርጎ የሚያምኑ ራሱ አርፎ ነው መቀመጥ ያለበት። እሱን ለማድረግ ምናልባት ኦርቶዶክስን መንካት አይጠበቅም እንጂ አይደለም። ስርዓት መያዝ ይችላል። ህግ አለ። አሁን ሌላ ሀገር ላይ አድርገውታል። እኛ አሁን እኮ ሌላው ሀገር ላይ አበላሽቶ የጣለውን ነገር እኛ ሀገር እኮ ከተበላሸው ነው የምንጀምረው እንደገና። እኔ መቼም ከዚህ ሽማግሌ ውጭ የምጠራው ስለሌለኝ ፕሮፌሰር መስፍን የሀበሻ ትልቁ ችሎታ መርሳት ነው ብለዋል። ከችግሩ ጋር ተለማምዶ መኖር፣ መፍትሄ አያስብም። መፍትሄ ደግሞ እንዳናስብ ሃይማኖት ምን አድርጎና አላደረገን የሚለው በኋላ ላይ እንመጣበታለን። አሁን እኛ ያለነው ለምሳሌ እስቲ አንድ ነገር ልንገርሽ። ጠቅላይ ሚኒስትር አብይ አህመድ ሲመጣ ድፍን የኢትዮጵያ ህዝብ ነበር የተቀበለው። ሙሴ ነው አለ። አልቀሰናል። ሙሴ ነው ካለ ምን ብሎ ነው አሁን ፈርዖን የሚያደርጉት? ያን ሙሴ ነበር። አሁን ፈርዖን ስሜት ነው፣ የስልጣን ጥም ስካር ውስጥ ነን ያለነው። ቆም ብለን በሐሳብ መደገፍና በሐሳብ መቃወም አለብን። ከእውቀት ነው መጀመሪያ ያለብን። ይሄ ስፒሪቹዋል ዓለሙ ጋር አይገናኝም። አንቺን ስመዝንሽ በእውቀት በምታነሻው ሐሳብ ከማንን እቺ እንዲህ ነች ብዬ ለምን ይጀምራለሁ? እኔ አሁን ማንነቴን አልጠየቅኩሽ። ለምንድን ነው የምጠይቀሽ? የኔው አይነት ሴት ቤት ያለሽው አይነት ሴት ነሽ። ሴትን ማን ነሽ ተብሎ ይጠይቃል። ስምህ ማን ነው ይላል፣ አይቆምም። ከዛ ጾታሽስ፣ እድሜስ፣ አግብተሻል፣ ኦሮሞ ነሽ፣ አማራ እንዴት ብሎ ይጠይቅ? ነውር ነው፣ አይጠየቅም። እንደዚህ አይነት የነቃ ትውልድ በዛም በዚህም እየፈነዳ ስለሆነ ነገሩ መሰበሩ አይቀርም። ግን ጠቅላይ ሚኒስትሩ ምን አደረጉ? ለእያንዳንዳችን እንደመር በሚል ፍልስፍና በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ አህመድ አለ የሚለያያቸው ተለያይተው ነው የመጣው። እሷ ሁለት ሲኖዶስ ነው የመጣው። አሜሪካንና ውጭ ሀገርና ኢትዮጵያ ውስጥ ያሉ ሁለት ሲኖዶሶች ሆነው ነው የመጣው። እቺ ታሪክ ያላት ቤተክርስቲያን ቃሉ አለ የተቀመጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማክበር መብት ሳይሆን ግዴታ ነው። 1000 ዓመት 2000 ዓመት የቆየች ቤተክርስቲያን አለችን ብለን የምንመካባት የምንኮራባት ቤተክርስቲያን አለችን። ስለዚህ እቺን ቤተክርስቲያን ብሎ ለእያንዳንዳችን በታላቅና ታናሽ ስርዓት ያምናል ማለት ነው። ለእያንዳንዳቸው ክብር የመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርቅ እንዲፈጠር ያደረገው። ፕሪቪሌጅን ተጠቅመውባታል አልተጠቀሙበትም፣ በምን ተከፋፈሉ እኛን አይመለከተንም። የፖለቲካ ተንታኞች ራሳቸው ይዩ። እኔ ግን ያንን ሲያደርግ በአይኔ አይቻለሁ። በጣም የሚገርመው ነገር እናቱ ኦርቶዶክስ ስለሆነች የወንጌል ጠላት ምናምን ብሎ ሙስሊሙ ጴንጤው ምናምኑ ማህበራዊ ሚዲያ ላይ ኦርቶዶክስ ሊያደርግ ነው፣ የድሮ ሰዓት ሊመልስ ነው፣ ሬቬዤ ገገ ነው፣ ንጉሱ አይመጣ ምናምን ጉጉጉጉ አለ ሰው። ቅድም እንዳልኩሽ እንቁራብ ይጮሃል። የኦርቶዶክስን ጨርሶ ወደ እስልምና መጣ። እስልምናንም ማስታረቀ። አትሊስት ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ነው ቀድሞ እርቅ የፈጠረልን ሪስፔክት ያደረገን ብለው እንዴት እነሱ እንትን አይሉ? ድሮም ያለ ሐመር ልጅ እስላም ያደረገን ነው አሉ። ከአረብ ኤሚሬት ጋር እስላም ያደረገን ነው ምናምን ብሎ መንጫጫት ጀመሩ። ማን? ኦርቶዶክስን ጨምሮ ፕሮቴስታንቱ ምኑም ሁሉም ባህሉም ያለው። እስልምናም ደግሞ ቆይቶ ወደ ፕሮቴስታንት መጣ። ሪቪ በቃ ሀገሪቱ ጴንጤ ልትሆን ነው፣ በቃ የጴንጤ መንግስት መጣ፣ ጴንጤ ልትሆን ነው ብሎ ኦርቶዶክስና ሙስሊም ደግሞ ተደርቦ መጮህ ጀመሩ። ከራሳችን የጀመረውን ካልቸር ደግሞ ማክበር አለብን ብሎ ስለ ሬቻ ባህል
ስለ ጨንበላላ ስለምታ ኢየሱስ ጠላት አድርጎን ደግሞ ዋቄ ፈታ ሊያደርገን ነው ብሎ ደግሞ ሙስሊም ኦርቶዶክስ ጴንጤ ደግሞ ተነስተው ጮሁ። የኛ ሀገር ድንቁርና እንዲሚገለጽ ስላልሆነ ስርዓት ባለው ህግ ካልሆነ ይሄንን ማስቆም አይችልም። አሁን ቀይ ባህር ተወስዶብናል። ቀይ ባህርን እስቲ ወንድ ከሆነ እንደ ሙሴ ከዘራ ከፍሎ ያምጡት። አሁን መከላከያ ነው የሚያስመልሰው ቀይ ባህር። በጸሎት አይመጣም። ሰይጣንም አይደለም የወሰደብን። ሻቢያ የሚባል አስተሳሰብ በነጮች በራሳችን ወንድሞች ነው የወሰዱት። ይሄንን ወደብ ለመመለስ እንደ ሙሴ በከዘራ ቀይ ባህርን ከፍሏል ሳይሆን ወንድ የሆነ በከዘራ ከፍሎ ያምጣልን ነው። ሃይማኖቶች ያለው ተአምሩ ተነጋግሮ ነው እንደቆመው። ሁሉም ሃይማኖቶች ተአምር የሚጠይቁሽ መጽሐፍ ውስጥ ነው እንዲህ የሚጠቁሙሽ። እነሱ ግን ይሄንን ለኛ ልከው በማይደፈር ሁኔታ እንትን ብለው ሲፈልጉ መሳሪያ ይከለክሉናል፣ ሲፈልጉ አይከለክሉናል። ይሄንን ትርክት አቆመን ቀይ ባህር የሚመለሰው እማምነው ምን በመከላከያ ነው ማለት ምንም ከዚህ ከእግዚአብሔር ጋር ከፍጥረት ካለው ስርዓት ጋር አይገናኝም። ስለዚህ የሰውን ዓለምና የእግዚአብሔርን ዓለም ነጣጥለን ነው ማየት አለብን። በኋላ ላይ ካወራን የመጽሐፉ እግዚአብሔርና በፍጥረት ስርዓት ያለው እግዚአብሔር ምን ይመስላል የሚለውን ሴራ ደግሞ እናወራለን። ግን ያ ችግር ሁሉ ምንጭ ነው ብዬ ማምነው እኔ በግሌ ሌላ ሰው በፈለገበት መንገድ ማመን ይችላል። የችግር ሁሉ ምንጭ ብዬ ማምነው ሃይማኖትን ነው። እግዚአብሔርን በሁለት ከፍለነዋል እንግዲህ ባይብል ውስጥ ያለው የፌኩና የዋናውን ማለት ነው። ሆነም ቀረ ግን አንተ ፈጣሪ በመኖሩ ታምናለህ። ለምን ማመን ይጠበቅብኛል? ያለ ነገር ይታመናል። ለምንድን ነው ማመነው? እመን ብለው አይደል እንዲያሰቃዩ ኖ ባይብል ውስጥ ያለውማ የሁላችንም ጥያቄ ነው። ያኛው አይታመንም። አንባቢ የሆነ ሰውና ከጠርዙ መውጣት የፈለገና ትክክለኛውን እግዚአብሔር ማግኘት የሚፈልግ ሰው እዛ ዳውት ሊኖረው ይችላል። እናት አባቶቻችን ገጠር ውስጥ ያሉት እኮ ጽሁፍ መጽሐፍ አያነቡ ምንም አያኑ ጽሁፍ እኮ አያውቁም። እንዲሁ ግን በህይወት ስርዓት በልባችን ተገልጦ እኮ እየኖረ ነበረ። ቅድም የነገርነው ነገር ለምሳሌ የጉራጌ ሽምግልና ስርዓት የጋብቻ በትግራይ ውስጥ ያለው በአማራው በመተለያየ መንገድ ስትሄጂ ማንንም ኃይለ ሥላሴ ጦልጧላ ንጉስ እንግሊዝ 5 ዓመት ክዶን ሲቀመጥ እኮ የኢትዮጵያ ህዝብ እኮ ስርዓት አድርጎ ወንበር የጠበቀ ህዝብ እኮ ጨዋ ህዝብ እኮ እንዲህ አይነት ስለንቦና ያኔ ይሄ እኮ የመጽሐፍ ውስጥ ያለው እግዚአብሔር አለም የጠበቀን በእያንዳንዳችን ልብ ያለው ማንነት እኮ ነው። ኢትዮጵያ የምትባል ስለንቦና በእያንዳንዱ ስለነበረች በሰፈር በመንደር እንደ ሽንኩርት ስላልተከፋፈልን ለሀገሩ ህይወቱን የሚሰጥ ትውልድ ነበረ። ያ ትውልድ ኦሮሞ አይደለም፣ አማራ አይደለም። አማርኛ ቋንቋ ኦሮሞኛ ቋንቋ የሚናገር ሰው ሊሆን ይችላል። ቋንቋ መግባቢያ ነው። ብትዘሪው አይበቅልም። እኔ አሁን ተወለድክበት የሚሉኝ አካባቢ ቋንቋ ባህል አላውቅም። እኔን ያልወለደኝ ያልኖርኩበት አፋር ነው ያሳደገኝ ከ11 ዓመት ጀምሮ። ስተኝም ምትረሽው ስትተኝም ምትረሽው ማንነት አይባልም። ከቋንቋ በፊት ማንነት ይቀርማል፣ የሰውነት ይቀርማል። ወደዛ ነው መመለስ ያለብን። ይሄ በፍጥረት ያለው እግዚአብሔር ምንም ነገር አድርጎ ያውቅም። ይሄኛው እኮ መለየት ጀመረ። እስራኤል ብሎ ጀመረ እኮ ይሄኛው የመጽሐፉ እግዚአብሔር የእስራኤል አምላክ ብሎ እኮ ጀመረ። ልጅ እንደነበርኩ ይመስለኝ ነበር። እንዴት ነው የእስራኤል አምላክ የሚያምነው? የእስራኤል አምላክ ኔታንያሁ ነው። አሁን ይሄ ቢያማቸውም የኢትዮጵያ አምላክ አብይ አህመድ ነው። የኢትዮጵያ አምላክ አብይ አህመድ ነው። ኢትዮጵያን የሚገዛው ብልጽግና የሚባል ፓርቲ ነው። ኢትዮጵያውያኖች ናቸው የሚመሯት። ኢትዮጵያ የምትባል ሀገር እግዚአብሔር አልፈጠረም። አሜሪካ ነበር የምትባል የእውነተኛው እግዚአብሔር አልፈጠረም። ሰማይ ምድር ነው የተፈጠረው። ስለዚህ እኛ የሚመራን ለኢትዮጵያ ህግ ነው የምንገዛው። ለእግዚአብሔር ህግ ግን ይሄ እውነተኛው እግዚአብሔር ለሆነው ህግ ግን ማን ነው የማይገዛው? ማን ነው አልበላም? ስለዚህ ኢትዮጵያ ሁለት አምላክ ሊኖራት ነው አብይ አህመድ በጭራሽ የለም። ኖ አሁን አምላክ ማለት ኮንሰፕቱን ይሄ በፈጣሪ በመውለድ በመናምን ሳይሆን አሁን የእስራኤል አምላክ ብለው የጀመሩት እነሱ ኢትዮጵያን እየመራ ያለው ማን ነው? በፖለቲካ አብይ አህመድ ነው። የኢትዮጵያ መሪ አብይ አህመድ ነው። መሪ እንጂ አምላክ አይደለም። አምላክ ማለት ምን ማለት ነው? ሆድ አምላኩ ተብሎ ተጽፏል መጽሐፍ ቅዱስ ነው። ሰው ለተገዛለት ለዛ ነገር ባሪያ ነው ይላል። አምላክ የሚለው ኮንሰፕት ራሱ በፍጥረት ስርዓት ያለውን አምላክ ከሆነ የሚገልጸው አይገልጸውም። እሱን ማብራራት አይቻልም። እሱ በሁላችን ያለ አንድ አይነት ማንነት ነው። ስትናጠፋ የሚቀጣን እግዚአብሔር አይደለም። እኔ ካጠፋው የምቀጣው በኢትዮጵያ ፍርድ ቤት ነው። ፖሊስ ነው የሚቀጣኝ። ህሊናም ይቀጣል። ግን ህሊና እሱ ህሊና ማለት ነው። ህሊና ምን አድርጎ ያውቃል? ለምን ይረብሻል? ህሊና ነው አንተ ጥፋት ታጠፋ ህሊና ማለት አሁን በእግዚአብሔር በፍጥረት ስርዓት ያለው ኃጢአት አያውቅም፣ ጽድቅ አያውቅም፣ ወንጀል አያውቅም፣ መጥፎ አያውቅም፣ ጥሩ አያውቅም። ጸጥ ብሎ ስርዓት አድርጎ ነው የሚኖረው። አሁን ሴክስ ጥሩ ነው መጥፎ ነው? ግን የሴክስ 5 ጥቅሞች ብሎ ሰይጣን ይተረተራል። በሴክስ የሚገኝ 5 ጥቅም ይልሻል። ሴክስ በቃ ዘር ነው የሚቀጥለው፣ ሌላ ነገር ያመጣል።
ረጅም ሰላት ለመቆየት ይልሻል። በፍጥረት ስርዓት አለው አይብራራ፣ በጭራሽ አይብራራ። የኢትዮጵያ ገዢ፣ የኢትዮጵያ ንጉስ፣ የኢትዮጵያ መሪ አብይ አህመድ ነው። ኢትዮጵያ እስኮንኩ ድረስ ለዚህ ስርዓት ህግ መገዛት አለብኝ። ይሄንን ሰውየውን ሐሳቡን የማልወደው ከሆነ በዚህ ህግ ነው እሱን መቃወም ያለብኝ። እኛ ተበላሽተናል ዘመዴ፣ በጣም ችግር ውስጥ ነን ያለ ነው። እንዳንመካከር ጥሩ እንዳናወራ አሁን እኔ ሳወራ ዋቄፈናነ ምናምን እንዲነው ሮሞነ ምናምን ሊል ይችላል። ታዩ ኮሜንቱን እሱን ህዝብ የሚለው ነገር የተያዝንበት ችግር ጥልቅ ነው በጣም። ስለዚህ እኛ ማድረግ ያለብን ህግ አለ። ህጋዊነትን አንድ ነገር ስቃወም ህግን ተከትዬ መሆን አለብን። ህጉንስ ማን ያዘጋጀው? ሳኛንን ለራሳችን ሰጡን አነሱ። ከራሳችን እንጀምር እኮ ነው ጠቡ። አሁን አጀምሩ። ለምንድን ነው አሁን ግብጽ የምትንጫጫው? ለምንድን ነው የምትንጫጫው? ከዚህ በፊት ለምን አልተንጫጫችም? ምን ይፈጠር ብላ ነው የምትንጫጫው? አሁን ተግባር እየተደረገ እኮ አባይ ግድብ እኮ አለቀ። ምንድን ነው የሚሆነው? ከዛ ስም ይምጣ ደግሞ ይላል። በተለይ ውጭ ሀገር ያሉ ወንድሞቻችን እግረ መንገድን ላስተላልፋቸው የምፈልገው መልእክት በሁሉም የሚሰራው ሽንገላ አንድ አይነት ድንቁርና ነው፣ አለማወቅ ነው። ይሄንን በሐሳብ ተነጋግረን እንዴት ሰው በሐሳብ መነጋገር እነሱ እኮ በሐሳብ እየተነጋገሩ እዛ የተቀመጡበት የሰለጠነ ሀገር ሆኖ እንዴት ድንቁርና ወደኛ እንዴት ያስተላልፋሉ? እዛ ሀገር በህጉ ይቀናሉ፣ በንጽህናው ይቀናሉ። ወደኛ ሀገር ሲመጡ ያንን ነገር ወደኛ ለምን ያስተላልፋሉ? ስልጣኔ ማለት ማወቅ ማለት እኮ ለሰው የሚጠቅም ሐሳብ ማምጣት ማለት ነው። በሁሉ ነገር ላይ ግን እኛ ሀገር ፕሮፌሰር መስፍን እንዳሉት ይሄን ስም በቃ ነገሰ ዛሬ እግዚአብሔር ይመስገን በሆነ መንገስ ያለበት ስም ነው። እኛ ሀገር ያለው የስልጣን ጥም እንጂ የፍትህና የዲሞክራሲ ጉዳይ አይደለም አሉ። አይተው ማለት ነው። በቃ ስልጣን ሌላ ቦታ ላይ በምርጫ ነው አይደል የሚደረግ? ወደድነውም ጠላነውም ተሳስተንም ይሁን መርጠናል። 5 ዓመት ጠበቀን በምርጫ አናረግም እንዴ? ለምንድን ነው የምንገዳደለው? ሰው እኮ እንዲሁ ይሞታል። ለሰው እኮ ድሮን አያስፈልግም፣ ክላሽ አያስፈልግም፣ ምን አያስፈልግም? ያንን ወደ ልማት ብንቀይረው ምን አይነት ውጤት ይመጣ ነበር? ምንም ለምነን ማና ከራሳችን ጀምረን የምንለብስ በራሳችን ሕክምና የኮራን ሰዎች ለማኞች ሆነናል። ለምን ከልመና መውጣት ላይ ለምን አንነጋገር? ከድህነት እንዴት እናምለጥ? ይሄ የተተባተበብንን መማር እንደዚህ ለመሆን ከሆነ ባለማር ነው የሚሻለኝ። ቅድም እኮ ብዬሻለሁ ኃይለ ሥላሴ እንዲማሩ ብለው ወደ ውጭ ሀገር የላኳቸው ወንድሞቻችን ህንድ፣ ጃፓን፣ ቻይና ከነባህላቸው ነው ያሉት። ስልጣኔውም አልቀረባቸውም፣ ሀብትም አልቀረባቸውም። ሌሎቹ ቴክኖሎጂ በጎ ንቀስመው ሄዱ። የኛው ሀገር የራሳቸውን ታሪክ ከነጮች ተምረው መጡ። አንድ አይነት ሃይማኖት ይዘው ሶሻሊዝም የሚባል ሃይማኖት ሜሶን፣ ኢሃፓ ምናምን ጀባሃን ወያኑ እርስ በራሳቸው ተፋጩ። የኛ ሰው እንዴት ያገሩን ታሪክ ከውጭ ተምሮ እንዴት ይመጣል? እሺ አንድ አይነት ሃይማኖት ሁሉም ሶሻሊዝም ከሆኑ እንዴት ተግባብተው ተነጋግረው መሄድ አልቻሉም? ኢሃፓ የበላው ወጣት አሁን በኢሃፓና በሜሶን ሰው ይጣላል። ስለዚህ ወደ ልባችን ተመልሰን በጣም ሲቀላል የሰለጠነ ህግ ስርዓት ያለው በሞራል የምንተዳደርበት ነገር ግድ ያስፈልገናል። አንቺን ስቃወምሽ ከሃይማኖት ከዘር ከብሔር ከቋንቋ መነሳት የለብኝም። ከሐሳብሽ ነው መጀመር ያለብኝ። እዚያ ያሳለፍናቸው ታሪኮች ደግሞ ዕውቀት ነው መሆን ያለባቸው፣ እምነት መሆን የለባቸው። ይሄ ነገር ተደርጎ ነበር አሃ ዛሬ ይሄን ነገር መድገም የለብንም ብለን ነው እንጂ የምንቀጥለው እንዴት አባዲ ምንም ከነጠንጨ ምንም ጥቅም የምናመጣው ነገር ነው። ዋጋ ነው የምንከፍለው። ስለዚህ ሰው ወደ ልቡ ተመልሶ ውጤት በሆነ ነገር ላይ አሁን ዳንቺ ደጋግመሽ ውጤት አልባ ከሆንሽ ይሄ ነገር ውጤት አላመጣም ብለሽ እኮ ሐሳብ መቀየር አለብሽ። እንዴት ነው አሁን እኔ በወሎ ሲተርት ሞኝ ልጅ በባብ ሁለቴ ይነደፋል ይባላል። አንዴ ሳያይ አንዴ ሲያሳይ ነው። እኛ እኮ ተነዳድፈን እባብ ሆነናል። በአንድ ችግር ሰው እንዴት 50 ዓመት 60 ዓመት እንዴት ይሰቃያል? እንዴት አንቀይርም ሐሳብ? በቃ እንዴት አንልም? ቅድም እንዳልኩሽ እኮ ነው ይሄ 65 ዓመት ማን ነው ቤኒ ግርሃም የዛሬ 65 ዓመት በተመሳሳይ ሰዓት በተመሳሳይ ደቂቃ የእግዚአብሔር ኃይል የእግዚአብሔር መንፈስ በተመሳሳይ ቦታ እግዚአብሔር ሊጎበኘን መጣ ይላል። ይሄ ትቶን ሄዶ ነው ጊዜ። እንዴት ሰውየው ሞቶ አባቱ እኮ ሞቷል። ልጁ እኮ መጥቶ ደፈረ። በልጁ ነው እግዚአብሔር መንፈስ የሚመጣው። እንዴት ነው ማን ነው እንዴት ነው ማናቀው? በእኛስ ያለው ጊዜ ነው። በእኛስ ያለው ማንነት ከዛሬ 65 ዓመት የተሳሳተ ነው። ከ65 ዓመት በኋላ እኮ መጣ። ኃይል ሊመጣ ነው ሊቀበለው መንፈስ ሊወርድ ነው ምናምን ተባለ።
የትቶን ሄዶ ነው የእውነተኛው እግዚአብሔር የትማ ግን በዚህኛው የገባብን አለ ቀድሞ እነሱ ቀድሞ የገቡት በጽሁፍ ነው እና የእስራኤል አምላክ የሚባል የኔ አምላክ አይደለም ሌላ ተጨማሪ ርዕስ ደግሞ ሰጥቷቸው ዛሬ የእስራኤል አምላክ የኔ አምላክ አይደለም በጭራሽ አይደለም ሱነት ነው በፍጥረት ስርዓት ያለው አምላክ እስራኤል የሚባል አልፈጠረም ኢትዮጵያ የሚባል አልፈጠረም ኤርትራ የሚባል አልፈጠረም የሰው ዕውቀት የሰው ሐሳብ ናቸው እነዚህ እግዚአብሔር ሰማይ ምድርን የፈጠረው ያ እግዚአብሔር ደግሞ በሁሉም ይሰራ በሁሉም ይኖር የሁሉ አምላክ የሁሉ አባት ነው ምንጭ ሆኗል እሱን እግዚአብሔር ማንንም ማብራራት አይቻልም ማንንም ማለት ነው ማንንም ሰው በፈለገበት መንገድ መሄድ ይችላል ይሄ ግን እውነት አይደለም ፌክ ነው ማለት ደግሞ እኛም መብት አለን አሁን ኢትዮጵያ ሃይማኖት የለውም ሃይማኖት የሌለውም የሃይማኖት ሀገር አይደለችም የሰው ሀገር ነች የኢትዮጵያኖች ሀገር ነች ያ ጊዜ ታሪክ አልፏል ሃይማኖተኞች ሀገር ናት ሊኖሩ ይችላሉ ሃይማኖተኞችም አሉ እንደኔ አይነት መብድ አለ ካሚሉኝ እንደኔ አይነት መብድ አለ የኔም ሀገር ነች እግዚአብሔር የለም የሚል አለ የሚል አለ ሁላችንም በሰለጠነ ህግ ነው መኖር አለብን እግዚአብሔር ነኝ የሚልም ኢትዮጵያዊ እኔም እግዚአብሔር ነኝ ጥቁሩ ኢየሱስ ነኝ የሚል አለ መብት ነው ማንንም ሰው የፈለገው ሁሉ ሃይማኖት የተጀመረው እንደዚህ ነው ፍቅር ሲዝም እኮ አለ 32 አመት መብቱ ነው ማንንም ምንም ማድረግ አይችልም ብዙ ሰው ስለሚከተለው ጥሩ ብዙ ሰው ትንሽ ሰው ስለሚከተለው መጥፎ የሚባል የለም ማንንም ሰው በፈለገበት መንገድ ይሄድ የወንድሞቻችን ሃይማኖት አቢዩዝ ባለ ማድረግ በዚህ መንገድ ነው እግዚአብሔርን የምናገኘው ብሎ ከሄዱ ጎሄድ ይሄዱ መብታቸው ነው ግን እኛ መበጥበጥ የለባቸው ማስፈራራት የለባቸው አሁን የሃይማኖት ተቋም አለ የሃይማኖት ተቋም እኔን አይመለከተኝ የኢትዮጵያ ህግ ነው የሚመለከተኝ መተው ሲኦል ትገባለ እንዴ ስለ መከላከል አለብኝ ራስ ሲኦል የሚባል የለም ሀገርን ሉዓላዊነት ለመንካት ግን ነጮች ይተጠቀሙ ያሉት ሃይማኖትን ነው እነሱ አሁን ባነን ደሞ አሁን ለምንድን ነው አሁን እነሱ ደግሞ ቀድመው እንዲህ የሚል ሰው ምን ብለው ልከዋል እነሱ ቋንጭ በጣም ሞር ሄደዋል እንዲህ አይነት የሚንቀሳቀስ ትውልድ ከለመጣ ኢሉሚናንቲ ነው 660 እንዲህ ካለ ብለው ልከዋል ያውቀት ቀድሞ ሰው ላይ ስለገባ አሁን እኛ የሆነ ነገር ስናገር 666 ኢሉሚናንቲ ዕውቀታቸውን እኮ ነው የሚናገሩት ቀድሞ የገባው ዕውቀት ስላለ እኛ ካሰብን እኛ ከተነጋገርን እኛ ከተመካከርን እኛ ከተፈላሰፍን አውሬ ነው ሰይጣን ነው የሆነ ነገር አሁን እንዲህ ስትይ ያውሬው ምልክት ነው ይልሻል ስለሌለ እኮ ነው ዘር ስለሌለ እኮ አሁን አንቺ ማህተብ አርገሻል አንገትሽ ላይ ኦርቶዶክስ ኦርቶዶክስ ነሽ ብሎ ማን ይጠራጠራል አንገትሽ ባዶ ቢሆን ወይም ሃይማኖት ኮፍያ ስታረጊ አሁን የሆነ ጀለቢ አርገሽ ይቃብ አርገሽ ብትጂ ሙስሊም በምልክት ነው አየሽ ምልክት የሚያደርገው እኮ ስለሌለ እኮ ነው እንዲሁ ሰውን መቀበል አይችልም ስለዚህ እነሱም ሃይማኖት እንዲያውም መንግስት የሃይማኖት በአንድ ላይ ሁሉም የኔ ሐሳብ እድሉን ባገኘ መንግስት ሃይማኖቱ በአንድ ላይ ተሰብስበው በየሰዓት ቤቱ እንዲጠቀሙበት ፈቅደ ነበር የትኛው በጋራ እንዲጠቀሙ ስለዚህ እኮ አውሮፓዊ ሆነን ማለት ነው አውሮፓዊ መሆን አይደለም አሁን ካለው ወደ ሆነ ነገር ስንሄድ ወደ አውሮፓ እንሄድ ኖ አሁን በምትለው ሁኔታ አውሮፓውያኖች እንደዛ ነው የሚያደርጉት ጠዋት ላይ ሰንደይ ፕሮግራም ተካሂዶ እስከ 7 ሰዓት የሚል እስከ 4 ሰዓት ከዛ ደግሞ ሂንዱይዝሞች ይገባሉ ከዛ ደግሞ የሆነ ይገባሉ ምንድን ለማድረግ የበለጠ እኮ ህብረት ይፈጥራል በሰው ዕውቀት ላይ ተመሳሳይ ናቸው አንዱ ያንዱን አይነካ አገልግሎቱን ይጠቀማሉ ምን ችግር አለ አሁን ለምሳሌ እኛ ሃይማኖት የሌለን ሰዎች እኔ አሁን ሃይማኖት የለኝም ለምንድን ነው የኢትዮጵያ መሬት ላይ ሃይማኖት በነፃ የሚሰጠው ለምን እርሻ ይታረስበት ለምን ፋብሪካ ይሰራበት ሃይማኖተኞች ከፈለጉ ብር አዋጥተው ቦታ መግዛት ይችላሉ ህንጻ መስራት ይችላሉ መብታቸው ነው ይሄንን አትመን ይሄንን አመና አይባልም ሰው የፈለገውን ማመን መብቱ ስለሆነ አሁን ግን ይሄ የኢትዮጵያ ንብረት ነው ሃይማኖት በፊት ቦታ የሚሰጠው በነፃ ድጋፍ የሚደረግለት ምን ነበር ሰው ስለሚይዝ ነበር አሁን ሰው መያዝ አልቻለም በእኛ ጊዜ የነበረው ሃይማኖት ዲሲፕሊን አለን ስርዓት አለን እንከባበራለን አሁን ሃይማኖት ቲክቶክ ላይ ስትለፋለፍ ይሟል እኔ የምሰዳደብለት እኔ የምገዳደልለት እኔ የምጮህለት እኔ ብር የምሰጠው እኔ ቤት የምሰራለት እኔው ነኝ የሆነ ነገር መሆን እኔ አንቺን ለመስደብ ምን ብዬ ነው ማምነው ምን ያደርግልኛል ሰላምን ከአንቺ ጋር ከነዚህ ጋር ወንድምና እህት መሆን የሚሻል ያመንኩ ቆን እኮ ነው እኔ ከሰው ጋር ጠብ የጀመርኩት አልኩሽ ከወላጅ አባቴ ከቶቼ ጋር ነገሩ ደግሞ አይቆምም የኔ ደግሞ እህቶች ኦንሊ ጂሰስ ነው መጡ ተከራባብቶ ኢየሱስ ነው አሉኝ እኔ ስላሴ ነው ስል እነሱ ደግሞ ኢየሱስ ራሱ ተከራባብቶ ነው አሉኝ አንድ ትንሽ እህቴን ያለችና አንድ ዙፋን ኦንሊ ጂሰስ ነው መጡ የዘራሁትን አጭርኩኝ እኔ አባትና እነሱ ደግሞ መተው አንተ በእግዚአብሔር በአንድነት ማታምለው ኦንሊ ጂሰስ ወጥተው ሁሉም ከዚህ ሆኖ የሚጀምረው እንዲህ ያለ ማያቋርጥ እኔ በጣም በህይወቴ ግን እንድነቃ እድል የፈጠረልኝ አንድ ባህር ዳር ላይ የነጫጭባ መጽሐፍ ያነበ ጥቁር ልጅ ዳንኤል የሚባል ወንድም አለ
አለ አሁንም ዝም ብሎ ጥርጥር ብሎ ሃይማኖት ነው የሱም የኔም እሱ ላይ ጀጅ ለማድረግ አይደለም መጥቶ ሁሉ ሰው አውሬ ነው ልጅ ምን ሆኖ በእኔ ምክንያት ነው አለ አንቺ አሁን ሰው እንደኔ አይነት ሰው በእድሜ በልጠዋለሁ ያኔ ሲያገኘኝ 19 ዓመት ልጅ ነበር መማራችን ዕውቀታችን አልጠቀም የሆነ እንደኛው አይነት ሰው ከባህር ዳር የመጣ ዶዶራንት የሚጸየፍ በየመንገዱ የሚተፋ ልጅ መጥቶ አውሬ ነህ ሲለኝ አውሬ ነኝ ብዬ ተቀበልኩ አሁን እኔ ሰው ነኝ አውሬ ነህ ምን ማለት ነው አሁን እሺ በፊት አልዳንክም ድነሃል ምናምን ይባል ሰው ሁሉ አውሬ ነው ብሎ የኦችማኒ የሚባል መጽሐፍ አንብቦ መጽሐፍ ቅዱስም ስለሚያግዝ አውሬ ናቸው አለ ልጆችም አውሬ ነው ሁሉም አውሬ ነው አለ ደሴ ከተማና ናጥናት በጣም የደሴ ህዝብ ያውቃል ይሄንን ሲያል አዲስ አበባ ባህር ዳርም እንዲህ አይነት ህዝብ ተነሳ ቢስት እያልን በህዝቡ ፈጀነው መቀመጫ ሳሳጣን የሆነ እንደኛው አጭር ልጅ በእድሜ የምንበልጠው ገስጸን ኮርኩመን መሸኘት ያለብን አውሬ ናቸው አለ በቃ የምድረ ዶክተር ነሽ የምድረ ኢንጂነር ነሽ አሁን ትልልቅ ስልጣን ላይ ያለው አሉ ወንድሞች እህቶች ከየቤተክርስቲያኑ እሳት የነበርን ጴንጤዎች ሰብስቦ የራሱ እንትን አደረገ አውሬ ያለ በቃ ከተማውን ናጥ ነው ከቤተሰቦቻችን ከገዘለ ነገር እንዳለ በጣም ደሴ ውስጥ ብዙ ስም ይጸጡን ነበር ዘንጥ ለኢየሱስ ይኑን ነበር ማይሉን ነገር የለም ከዛ በቃ ይቺ እነዚህ አሪፎች ናቸው አጭር ነው ደሞ እሱ በጣም ትልም መጥቶ በቃ አውሬ ሲለን አውሬንን ብለን ጀመር አውሬነቱ ምን አይነት ነው ማለት ምንድነው አው ከመጽሐፍ ቅዱስ መሰረት አለው በመጀመሪያው አዳም የገባው አዳምን ያታለለው ማለት ነው እባብ አይደለም ስለዚህ ወደ ሰው አለው እኮ ባይብል መሰረት እኮ አለው ከሚያወራው ወደ ሰው ልጅ የገባው በመጀመሪያው አሮጌ መልክ የገባው እባብ አውሬ ነው ተብሎ ነው ዳቢሎስ አይደለም ያዘር በሁሉ አለ ብሎ ያምናል ልጁ ከዛ መጽሐፍ ተነስቶ ሁላችንም ደግሞ ማስረጃ አለ የእግዚአብሔር ነው ብለን ያዝነው መጽሐፍ አለና እያጣቀሰ ነገረ አውሬ ነን እንግዲህ ተመልከች አፋር ነኝ ኦሮሞ ነኝ አማራ ነኝ ከብሎ አውሬ ነኝ ያልኩኝ ነው ስለዚህ አውሬነቴን ለማስጣል ብዬ ልጅ ለመሆን ተሰቃየን 20 ምናምን አመት ከልቤ ነው የምነግርሽ በጣም ጊዜ ሉዝ አደረኩኝ ማምረት የምንችልበትን ህይወታችንን የምንቀይርበትን ሰላም ሆነን እንቀጥልበትን 20 ምናምን አመት ዱቄቱን እንቀር በመካከላችን አንዳንዶቹ ያንዳንዶቹን ዘርፈውም ሀብታም ሆኑ ግማሹ ብትንተናችን ወጣው አሁንም እሱ አላ ሰው ሁሉ አውሬ ነው ሰው ነው ብሎ የሚያምን እሱ ብቻ ነው እግዚአብሔር ልጅ አትሊስት ከሴትና ከወንድ ተወልጂ እንዴት ከሴትና ከወንድ የተወለደ ልጅ እንዴት መጥቶ ያታለኛል የከተማ ልጅ ነኝ ብዬ ሆነ እንዴት ከገጠር የመጣ ሰው አታለኝ እንዴት አልባነን ከምንድን ያስታል ህዝቡን ሁሉ አሰቃየን ያኔ በጣም እኛ በጣም ችግር ውስጥ በጣም በጠበጠ በተለይ ጠባብ ከተማ ስለነበረች ደሴ ፕሮቴስታንቱ ታወከ በጣም ያኔ እንግዲህ ያሬድ ጥላሁን ነው ስለኛ ደብዳ እንትን መጽሔት ጽፏል መጽሔት ታትሞ ሁሉ አስቸጋሪ ሰዎች ተብለን በመላው ኢትዮጵያ ተወገዘን ለመጀመሪያ ጊዜ ፕሮቴስታንቱ ግዘት የጀመረው በእኛ ነው እነዚህ ጋር የበላ ያጠጣ ብላ ኦርቶዶክስ ጴንጤ እንዳደረገችው ማለት እነዚህ ጋር የበላ ያጠጣ ብላ ስማችን እየተነበበ በመላው ቤተክርስቲያን ተወገዘን ተወልደን መተን ልጅ ሆነን ልጅ ለመሆን በትግል እንዴት ይሆናል ልጅነት አሁን አንቺ ያመጣቻቸው ልጆች በአምነው ነው እንዲመጡ ልጅ ለመሆን ያምናሉ እንዴ ይሰራሉ እንዴ እነዚህ ልጆች ተወልዶ የመጣ ሰው ልጅ ለመሆን እንደገና ትግል ስቃይ ውስጥ 20 ምናምን አሉ የተወሰኑት ወንድሜ ዝም ብሎ ደርቀው የተቀመጡ መጨረሻ ላይ ከ20 ምናምን አመት በኋላ አይደለም የእግዚአብሔር ልጅ እንደሆነ እርስ በርስ መግባባት በማንችልበት መንገድ በከፋ መንገድ ተለያየ ተሰዳደበን ተዘራርፈን በቃ ሰላም ልንባባልበት በማንችልበት ደረጃ ጤነኛ የነበርን ሰዎች ስንት ወንድምና እህቶች በየቦታው ባክ ነው ቀሩ ግማሹ አሜሪካን አለ ግማሹ አውሮፓ አለ ግማሹ ዜሮ ሆነን ቀረ እንግዲህ ከቤተሰቦቻችን በላይ አብረን የቆየንበት ከተዳራችን በላይ ለዚህ ህብረት ነበር 27 አመት ቀላል አይደለም አንድ አይነት አስተሳሰብ ምን አሁን ሰላም መባባል አንችልም እንደዚህ ከየት ነው የመጣብን ስትይ የሆነ ነጫጭባ መጽሐፍ አንብቦልኝ እንደዚህ ተንከራ መጣ ልክ በፊት የባህር ዳር ኮንሸስ ስለነበረው የባህር ዳር ልጅ ስለነበረ የሚወደው ምግብ ምናምን ከዚሁ ነገር አዲስ አበባ ገባ ሌላ ኑሮ ዋይ ዱባይ አሜሪካ መሄድ ሲጀምር ፌክ ነው መንግስተ ሰማያት ሐሳብ ቀየረ ምን አይነት ደንቆሮ ናችሁ ምናምን እያለ መስሎኝ ቁጭ ብለን ነበር የምንሰደበው በነገራችን ላይ አለ በህይወት አሁን ዙሮ እሱን ጄጅ ለማድረግ ሳይሆን ምንድነው ብዬ ማየት ጀመርኩኝ
በኦርቶዶክስ ወደ ፕሮቴስታንት መጣው። ከፕሮቴስታንት ደግሞ በሙሉ እነዚህኞቹን ጽድቅ ምናምን በቅድስና በኦርቶዶክስ በምናምን ብለን ተፈላስፈን የምናወራው ነገር አለ። አንገት የሚያስደፋ ወሬ ነው የምናወራው። መድገም ስለማልፈልግ ነው ያንን። ማንም በፊታችን መቆም አይችልም ነበር። በእውቀት ከመጽሐፍ ቅዱስ ማንም በፊታችን መቆም አይችልም። ግብአተ መሬቱን ፈጸመን ነው የምንሸኘው። ምንም የሚለው ነገር የለም። ያ ሰው መጥቶ ግን ኑሮ ሲጀምር ከኛ ጋር ሌላ የሰለጠነ ማህበረሰብ አለ። መጽሐፍ ማንበብ ጀመረ። አዲስ አበባ ላይ ገጠር ያርጎ ቆጠረን። እኛ መጨረሻ ላይ አውሬ ናችሁ ብሎናል። ሽባ ሆነን ወይ አልተማር ወይ አላነበብን። በቃ ልጅ ለመሆን ጠዋት ማታ የገዳም ኑሮ ነው የምንሆነው። በከተማ ውስጥ ያለ ገዳም ማለት ነው። እሱ ትቶን ሄደ። በማንበብም በጽሁፍ ነው ደንቆሮ ባላገር ማለት ምናምን ጀመረ። ቁጭ ብለን እንሰደባለን ልጅ ለመሆን ማለት ነው። በሚያሳዝን መልኩ የእግዚአብሔር ልጅ ለመሆን ነው ሁሉ። አዎ ከዛ በፊት ምንድነው የካሳኪራ ጋር ደግሞ የሚባላል የእግዚአብሔር መንግስት የሚል የሚጽፍ እሱ ደግሞ የእግዚአብሔር ልጆች ፍጥረት የእግዚአብሔር ልጆች መገለጥ ይወላሉ። በሱ በኩል ስታልፊ ነው ልጅ የምትሆኝ። ይሄ ፕሮቴስታንቱ ዓለም የሚያመጣብን ትምህርት በጣም ከባድ ነው። አሁን ቀጠለ ሬማፌዝ እያሉ አሴምብል ኦፍ ጋድ እያሉ አይቆሙም። ቶሎ ቶሎ ነው የሚልኩ። ይሄኛው ሲቀዘቅዝ ሌላ እየላኩ አፕዴት ያደርጋሉ መቆም ስለሌለበት። አሁን ያኔኛ ስንወጣ ስተት የተባልንበት ምክንያት ምን ነበር? እግዚአብሔርን በክርስቶስ መምሰል የሚል ጽሁፍ እኮ አለ። ክርስቶስን ለመምሰል ብለን ይወጣል። እንኳን ክርስቶስን ልንመስል ጭራቅ ሆን እኮ ነው። በቃ በዚህ በአደባባይ የሚያገለጽ የብዙ ሰው ህይወት ስለሚነካ ግልጸኝነት፣ ሐቀኝነት፣ እውነት መነጋገር ስለማንፈልግ የሚያስለቅስ ታሪክ ልነግርሽ እችላለሁ። በላያችን ላይ ያለፈው በደል፣ የተደራረግነው ውንብድና፣ የተዘራረፍነው መዘራረፍ ብናገር እንባ የሚያስለቅስ መናገር እችላለሁ። ምንም ጥቅም የለውም። እኔን ግን አስተምሮ አልፏል። የነዛን ሰዎችም ደግሞ ህይወት አሁን በዚህ የመጣው ብርሃን ሲመጣ እነሱንም ማይኮንን ሁሉንም አንድ አድርጎ የሚቆጥር ሁላችንንም ያበላሸን አለማወቅ ድንቁርና ጨለማ መሆኑን አውቆ ብርሃን ማለት ልጅነት ማለት ነው። የሚገልጥና የሚያጋልጥ ማለት ነው። ያ ኃይል ሲመጣ ሁሉ ላይ ረፍት ይሆናል እንጂ ሱሉ ያለ እድሜው ሸብቷል። አሁን ያለ እድሜው ሸብቶ ነገ ከነገ ወዲያ እሱ ብቻውን የሚገባበት መንግስተ ሰማያት አለ። እንዴ አንቺ ልጁኝ ተወልጄ ምተነፍስ ምበላ ምጠጣሁኝ የመጨረሻ ስተት እንዴት ሰው ልጅ ለመሆን እንዴት ይሰራል? በዚህ ደረጃ ደንቁረን ነበር። ግን ሁሉም ደንዝዞ ስለነበረ በፊታችን የሚቆም ሰው የለም። ለምን ጥቅሳለና አይታጠቀ አውሬ የሚላል እኮ እዚህ ውስጥ የአዳም ዛር አለበት። በአዳም የገባው እባብ ነው አውሬ ነው ተብሏል። እሱም አይደለም በመጽሐፉ ደግሞ ይሄ አውሬ ተወግዷል ይላል። በክርስቶስ ሁሉም ህይወት ከመጣ በአዳም በኩል የገባውን ለምንስ ለሁላችን ሰጠው? በዚህኛው ለምን ከለከሉ? ሺባን ያርጉ ሊገባባበት ማንችል ጥልቅ ድንቁርና ውስጥ ነው የገባ ነው። ስለዚህ ይሄ ክርስቶስን በይው ልጅነት ኃይል ነው። እስከ መስቀል እስከ ሞት ድረስ በደስታ የሚሄድ ነው። በሁሉ ያለውን ማንነት ስለገለጠ እኮ ነው ወስደው ያንጠለጠሉት። አንድ ነን። ከየት የመጣ መለያየት ነው? በሁላችን ያለው አለማወቅ ነው። አንድ አይነት ማወቅ ነው። ጨለማ ነው። ዳቢሎስ ነው። ኃጢአትም የሰው አይደለም በሰውም አይደለም እግዚአብሔር ሊፈርድ የመጣው በመጀመሪያው አሮጌ መልክ የገባው ነው ብሎ የምስራች አወራ። እኛ እንግዲህ ከመስቀል በኋላ ሃይማኖት በክርስቶስ አዲስ ዘር መጥቶ አዲስ ህይወት መጥቶ ተጠናቋል። ሞት የለም ምን የለም ሽንገላው ተሰቅሏል አለ። ምን ብለው ነው የሚጨቀጭቁን ታዲያ? እግዚአብሔር በክርስቶስ በኩል ሰውን ካከበረ ምን ነው? እንግዲህ ከመስቀል በፊት እግዚአብሔር ቤተ መቅደስ ነበረው፣ ታቦት ነበረው፣ ሰዎች ነበሩት፣ ከውጭ ነበረ። ወደ ውስጥ ለመግባት የሚታገለው እሱ ነበረ። ለምን በሁሉ ዘር ሆኖ ማንነቱን የተቀመጠው ማን ነበር? ዳቢሎስ ነበረ። እሱን መጥቶ እንግዲህ በዛው መጽሐፍ ውስጥ እኮ የእግዚአብሔር ልጅ የማን ስራ አግዥኝ፣ የእግዚአብሔር ልጅ የማን ስራ ሊያፈርስ መጣ? የዳቢሎስን ስራ ሊያፈርስ ተገለጠ። ኃጢአት የማን ነው? ስራው የማን ነው? የዳቢሎስ ነው። ማን ነው ያሰው ያደረገው? ሰውም ደግሞ ጽድቅ ሰርቶ አያውቅም። የጽድቅ ሆኖም ደግሞ መጣው በክርስቶስ የመጣው ህይወት ነው። ስለዚህ ጽድቁም ኃጢአቱም ከሰው ውጪ ነው። ሰው ምንም ውስጥ የለበትም። ሐሳቡን ያስፈጸመው ዳቢሎስ ነው በአዳም በኩል ገብቶ። ይሄን አያይዛ አብራራልኝ። እኔ ደግሞ አንድ ሐሳብ አንስቼ እንደ ሌላኛው ሔዋን የተቆጠርኩበትኝ ሐሳብ እግዚአብሔር የሆነ አንድ ኤደን ገነት የተባለ ግሪን ኤሪያ አካባቢ የተቀመጠ አፕል በላችሁ ብሎ ነው ወይ የሰው ልጅ የቀጣው? ሎጂካል አይደለም አልኩ። በቃ ሌላኛው ሔዋን መጣች አሉ ማለት። አንዳንድ ጽሁፎች አንዳንድ ሳይሆን አብዛኛው ስፔሻሊ እኔ ሁሌ እንደምናገረው እኔ እጅ ላይ ያለው ሌላ ሰው እጅ ላይ ያለውን ባይብል አይደለም እኔ እጅ ላይ ያለውን ባይብል ሳነበው ሁሉ ጊዜም አእምሮዬ ጥያቄ ይጠይቃል። ጥያቄው ምንድነው?
እግዚአብሔር ይሄ ነው ወይ እዚህ ውስጥ ያለው ነው ወይ እውነተኛው እግዚአብሔር? ለምን ይጣረስብኛል? ለምሳሌ ጠላትን ውደድ ይላል፣ ግራህን ለመታህ ቀኝህን ስጥ ይልና ደግሞ እዛው ደግሞ ሲያጣርሰው እሱ ደግሞ የግብፅን ሕዝብ ጠልቶ ባህር ውስጥ ሲከት ታገኘዋል። ጄኖሳይድ ኃይለኛ ጄኖሳይድ ሲያካሂድ ታየዋለህ። ጠላቴን መወድ ከሆነ የሆነ ለይቼ ማድረግ ከሌለብኝ የተመረጠ ዘር ግን ሊኖረኝ አይገባም። እግዚአብሔር የሚወደው ለይቶ የሚያየው ሕዝብ አለው። የቀረው አህዛብ በሚባል ተጠቅልሎ ወደዛ የተደረገ ደግሞ አይሁድ የተባለ ኢቨን ከእስራኤልም ተመርጦ ደግሞ የሆነ አይሁድ የተባለ ሕዝብ አለ የተመረጠ። ከዛ ደግሞ ሌዊ ያለ ካህን ነው ምናምን እንትን አለው። በጣም ይገጫጭብኛል። እና ከቅድሙ ሀሳብ ጋር ስቀላቅልልህ ትክክል ነው። ጥፋቱም የእባብ ከሆነ ክርስቶስ ከሆነ በክርስቶስ በኩል ከሆነ የሄደው ባይብሉ ራሱ ኮንቲኒቲው ላይ ችግር አለበት ማለት ነው። ኢቭን ለማሳመን ራሱ ብዙ የሚጠይቅ ሰው ሲመጣ አሳማኝ መሆኑን እያጣ ይሄዳል። ለዚህ ነው ከሃይማኖቱ ውጪ ስትሆን ገምጋሚ ስትሆን ኖርማሊ መገምገም ስትፈልግ ማወቅ ስትፈልግ መጠየቅ ስትፈልግ የሚመልስልህ ሰው ራሱ ምን ብሎ ታውቃለህ? ሰይጣን ብሎ ነው። አትመራመሪ ብለው ጽፉ ልከዋል። እነሱ ይመራመራሉ፣ አንቺ አትመራመሪ ብለው ልከውልሻል። ይዘጉብሃል። ስለዚህ አሁን ከጥፋት ጋር በተያያዘ ብቻ ሳይሆን ሕጉን የሰጠን እግዚአብሔር ከሆነ እዛው ጥፋት ውስጥ ደግሞ ራሱን እግዚአብሔርን የምናገኘው ከሆነ ይሄ ነገር የሰው እጅ ነው ማለት ነው። ምንድነው እኔ ሁሌ የምናገረው ኦፊሻሊ ማለት ነው። እዚህ ባይብል ውስጥ 4 ሀሳብ አለ። የሰይጣን ሀሳብ አለ፣ የእግዚአብሔር ሀሳብ አለ፣ የሰው ሀሳብ አለ፣ የመላእክት ሀሳብ አለ። ይሄንን ሰፓሬትሊ ለይተህ የእግዚአብሔርን ሀሳብ ፒክ ካደረክ የተሻለ ነገር ታገኛለህ። አብዛኛው ግን ውስጡ ቅኝ ግዛት አለው። እኔ ሁሌ ነው የምናገር ስፔሻሊ አፍሪካውያኖችን እንዴት መግዛት እንዴት እንዳለባቸው ፕላን ያደረጉበት መንገድ ነው። ስቴይ ፑር ነው የሚልህ በቃ በድህነት እንድትቆይ፣ እንድትቆረቁዝ፣ እንድትራብ፣ እንድትቆሽሽ መንግስተ ሰማያት ለእንደዚህ ላሉት ናቸው። ሀብታም ከሚገባ ገነት ትባላለህ፣ ግን ሀብታም ሆነው የሚኖሩት እነሱ ናቸው። አንቺ የተወደድሽ እህት አንድ ነገር እንለይ። አሁን ይሄ መጽሐፍ ውስጥ ያለው እግዚአብሔር ለብቻ ነጥለን እንየው። ከመጽሐፍ ውስጥ ያለው ሁለቱ አይገናኙ። ይሄ ፌኩ ነው እዚህ የተቀመጠው። አሁን እንዴት ፌክ ሆነ የሚለው ወደ በኋላ እናወራዋለን። እሱ አሁን ምንድነው ሰው ይሄ እውነትን መነጋገር፣ በእውነት መኖር፣ ለእውነት ዋጋ መክፈል ከስሯል። አሁን መሸነጋገል ነው የያዘ ነው። ይሄ አእምሮና ልባችን አንድ አይነት አያስብም። ከልባችን አይደለም የምናወራው። የልባችንን ሀሳብ በአእምሮ እየቀየርን ከገባብን እውቀት ሀሳብ እየተነሳን ነው የምናወራው። ቀድሞ በጽሁፍ ገብተውብናል እነሱ። አሁን በመጽሐፉም ቢሆን የተቋጨ ያለቀ ነገር ነው። እንግዲህ በመጀመሪያው አዳም የገባው ማንነት አምነን ነው። ነብይ ነበረው በመጀመሪያው አዳም የገባው እንደው በመጽሐፉ እናውራ ችግር የለም። አጠራ አድርገን ማለት በመጀመሪያው አዳም ሞትም የተባለው ዳቢሎስ ነው። ሞት የተባለው ደምን ዳቢሎስ መፍጠርና መውለድ ስለማይችል እግዚአብሔር በፈጠረውና በወለደው አካል ሐሳቡን አስፈጸመ። ስለዚህ እግዚአብሔር መጥቶ ሶርሱን ነው ያፈረሰው። ምንጩ ጋር ነው ጠቡ። ያንን አትብላ ብላ አባባ ወራው ምናምን የሚለው እንደዚህ አይነት ኮሜዲውን በኋላ ለብቻው ነጥለን እናወራለን። እንደው በመጽሐፉ ስም በላ ጠጡ ሁሉም በሁሉም አዳም ነው ሞት ነው ተባለ። ኦኬ እሺ። አሁን ይሄ በሁሉ በአዳም የገባውን ሞት ሁሉ ይቀበላል። በኋለኛው አዳም ደግሞ ህይወት መጣ። እውነት ህይወት መንገድ እኔ ነኝ ብሎ መጣ። የመጀመሪያውን አሮጌ ዘር ከነክፉ መሻቱ አንጠልጥሎ ሰቅሎ ትንሳኤ ሆኖ በሁሉ ህይወት ማንነቱን ቀልጽ ቃል በቃል ቋል ኤፌሶን ላይ የሁሉ አምላክ የሁሉ አባት በሁሉ የሚኖር በሁሉ የሚሰራ ሆኖ ሰንበት ሆኗል አለ። በመጀመሪያው አዳም የገባውን ሞት ሳናምን ሳንጸልይ ሳንዘምር አስራት ሳናወጣ በሁላችን ጸጥ ብሎ እየገዛ ነበር። አሁን በክርስቶስ የመጣውን ህይወት ለምንድን ነው ማን ነው ጉዳይ አስፈጻሚ ያደረጋቸው? በእኔ በኩል ካላለፍክ ቆይ እስኪ ደግሞ ከሱም በፊት ደግሞ እኔ አንድ ጥያቄ አለኝ። ባይብል ከመጻፉ በፊት ጽሁፍ ከመኖሩ በፊት እሱ የመጽሐፉን እንጨርስ ብዬ ነው አያይዘን እንመልሰዋለን። ኦኬ አንድ ነገር ጥንቅቅ እናርገው ብንል ረጅም አመት ስለሆነ ላንጨርሰው እንችላለን። ሃይላይት ግን መመለስ ይቻላል። ከዛ በፊት እግዚአብሔር አልነበረ ወይ? ጽሁፍ ከመሰራቱ በፊት እግዚአብሔር አልነበረ ወይ? ህግ ከመምጣቱ በፊት እግዚአብሔር አልነበረ ወይ? 10 ትእዛዛት ለሰዎች ከመስጣቸው በፊት እግዚአብሔር አልነበረ ወይ? እኔ እንደውም ትልቁ ሐሳቤና ሰው ሊያጋጨኝ ይችላል ዝም ብል ይሻላል ያልኩበትን ሐሳብ ልንገርክ። እግዚአብሔርን አጥር ውስጥ ለማስቀመጥ የሚደረገው ጥረትና እግዚአብሔር በዛ ውስጥ ብቻ የሚገኝ አለመሆኑን ባይብል ራሱ ነገረኝ። እንዴት በላይ አይሁድ ተሰብስበው ቤተ መቅደስ ሰሩ፣ እጣን ያጥናሉ፣ ሱባኤያቸውን ያደርጋሉ፣ ረጃጅም ቀሚሳቸውን ኡሚምና ቱሪማቸውን አድርገው ክህነት ሲያካሂዱ እግዚአብሔር ኦጽ የሚባል ሀገር ታገኘዋለህ። ኢዮብ ጋር ሄዱ።
ኢዮብ አይሁዳዊ አይደለም፣ ስርዓት ውስጥ የለም። እንደውም ታሪክ ምን እንደሚለው ሃይማኖት የሌላቸው ሰዎች ናቸው እዛ አካባቢ የነበሩት። ግን እግዚአብሔር ናቀበቶን ታጠቅ መታጠቂያን ታጠቅ ምናምን ብሎ ከኢዮብ ጋር ሲያወራ ታገኘዋለህ። አየህ የሆነ ከልለህ የምታስቀምጠው አይደለም። ሰው አዌክ ቢያደርግን ደስ የሚለኝ አጥር ውስጥ ያለ እግዚአብሔር በራሱ ፌክ ነው፣ የሆነ አካል የሰራው ነው። እኔና አንተን ሲፈጥር ካላማከረ ሊያገኘንም በሆነ መስመር ውስጥ አይመጣም አይደል? አንድ ሌላኛው እሳት መለኮስ ነው የሚጠበቅብህ። ከዛ በኋላ ግን ከዚህ ውጭ አልፈህ እንዳትነድድ ልትባችል። እግዚአብሔር ሰውን ፈጠረው፣ በዚህ መስመር ውስጥ ብቻ ተቀመጥ ሊልህ አይችልም። ለምን? ሰው የእግዚአብሔር ኔቸር አለው። ወደድንም ጠላንም ተስማምተንም ባንስማማም ሪያሊቲው እኛ የእግዚአብሔር ኔቸር አለን። ኔቸር አለን ሳይሆን ኔቸሩ ራሱ እግዚአብሔር ነው። በቃ ሶ እኛ እንኳን በተፈጥሮ መታጠር ካልፈለግን፣ መከልከል ካልፈለግን፣ መያዝ ካልፈለግን ሶርሱ እንዴት ልታጠው ይችላል? ገብቶሻል? ግን ያልኩሽ በእግዚአብሔር ፈጠረን ሳይሆን በእያንዳንዱ ፍጥረቱ ፍጥረት የሚባለው ራሱ እግዚአብሔር ነው እኮ። በእያንዳንዳችን ውስጥ እኮ እግዚአብሔር ዘር አለ ይላል ባይብሉ። እሱ አሁን ቁራጭ አሁን ለመቼስ ስህተት ትንንሽ እውነት ትንንሽ መርዝ አይደል የሚጨመርበት። አሁን ዙሮ ቅድም ያልሽው ነው ፊደል ከመምጣቱ መጽሐፍ ከመምጣቱ ይሄ አገር ምናምን የሚባለው ከመምጣቱ በፍጥረት ስርዓት የሚሰራው አባት አምላክ አሁን ይሄ መጽሐፉ እውነተኛውን እግዚአብሔር አምላክ አባት ነው ያስጣለን። ሶርሱን ከማንነታችን ያወጣል። ማናቀው ማንሰማው ለእያንዳንዳችን ላይ የተሰገሰገብን ሐሰተ ነገር አለ። ከእውነተኛው ማንነታችን አስወጣን። ያሁን እኮ እንግዲህ ቅድም ከማህፀን ያወጣኝ የጠጋገነኝ ያኖረኝ ያሳደገኝን አባት ትቼ እኮ ልቀበል ሄድኩኝ እኮ ጌታ። እኔ የምቀበለው ጌታ እኮ ከኔ ያንሳል። አሁን ደግሞ ጣልኩት ባካረግ ይላሉ። ጣሉ ላይ የሚጣል ማለት ነው። ደግሞ አንዱ ያነሳል። ይሄ እውነተኛው እግዚአብሔር አይታመንም፣ አይካድም። በሁሉ ህይወቱ ነው ማንነቱ ነው ያለ እሱ ነው። ግን ይሄ ብርሃን ሲበራለት ሰው ከሁሉ ጋር በሰላም ይኖራል። የሃይማኖት ትልቁ ችሎታው ምንድነው? ማስፈራራት እኮ ነው። ኃጢአተኛ ነሽ ይልሻል። ምንድነው ኃጢአቴ ስትይው ድራፍት ትጠጫለሽ፣ ውስኪ ትጠጣለሽ፣ ጃምቦ ትወስዳለሽ፣ ጫት ትቅማለሽ፣ ወረቀት ታጨሳለሽ፣ ክለብ ሄደህ እንዲህ ትላለህ። ቸርች እንዲህ ሲል ጽድቅ ነው፣ ክለብ ሄዶ እንዲህ ሲል ኃጢአት ነው። ይሄን እየተከታተለ ይሄንን እየቆጠረ እግዚአብሔር በሰው ላይ ሊፈርድ ይመጣል በሚል ድንዛዜ ሰውን እንትን ውስጥ ይሄ አሳቀው ፈርቶ ተሸማቆ እንዲኖር አድርገውታል። ሰው መጽሐፍ ውስጥ ደግሞ ሰው ከብሯል ይላል እግዚአብሔር። አሁን እኛ እንግዲህ ሳናቅ ይሄው እግዚአብሔራችንም ከውጭ ነው የመጣው። እንግዲህ ኦርቶዶክስ ነጭ ነው እግዚአብሔር ራሱ ክርስትና ከኛ ኦርቶዶክስ ከግብጽ ከመምጣቷ በፊት እስልምናውን ከመምጣቱ በፊት ፕሮቴስታንቱን ከመምጣቱ በፊት እንዴት እኛ ሰው አይደለንም እንዴ? በእኛ እግዚአብሔር አይናገርም እንዴ? በእኛ እግዚአብሔር አያወራም? በእኛ አይገባም? ማን ነው እያኖረን አሁን እያወጣን እያስገባን ያለ? የኔም ትልቁ ጥያቄ በነገራችን እሱ እውነተኛው እግዚአብሔር ማንንም አያዳላም፣ ማንንም ኃጢአት አድርጎም አልቆጠረም፣ ማንንም ጻድቅም አላለ። በፍጥረት ስርዓት ተገልጦ የሚኖር ነው። እኛንን የማናቀው ነገር ውስጥ ገብተን ስቃይ ውስጥ የገባን። የሚገርምህ እኮ ባለፈው የሰራሁት ቪዲዮ ላይ እኔ ነጭ የሰራውን እግዚአብሔር ከማመልክ አባቶቼ የጻፉትን መጽሐፍ ይሻላል፣ ሲኦል መግባት ካለብኝ ልግባ ሲል ለብቻሽ ይሰራልሻል አሉኝ ፕሮቴስታንቶች። ማለት እግዚአብሔር ገና ለብቻዬ ደግሞ ማን ነው በርኒንግ ሄል ያዘጋጀልኝ እኔን የሚያቃጥልበት ቦታ ማለት ነው። ለምን ወደ ራሴ ማንነት መመለስ ፈልጋለሁ በማለት ነው። እግዚአብሔር እኔም ማቀው ወደ ባህል እኔ ሴንስ የማደርገው እኔ የምረዳው እኔ አለ ብዬ የማምነው እግዚአብሔር ከለሪዝም ላይ ትኩረት አያደርግም። ነጭ አይደለም። ለኢትዮጵያውያን አባቶቻችን እንዴ እኛ እኮ የኛ አያት ቅድማቶች የሰሩት ትልልቅ ነገር እኮ ድግምት ነው ብለን እንድናስብ የተደረገ ህዝብ ነው። የውድቀታችን ጥግ ቅድም ጥልቅ ነው ብለናል። አሁን ምንድነው ግን ሰው ማስቆም የማይችል ኃይል መጣ በእያንዳንዱ ሰው፣ በትውልዱ በህፃናቱ በዛም በዚህም ይሄ በቃ ሰው መያዝ ስላልቻለ ፌክ ይሄ አስመሳይነቱ መያዝ የማይችል አቅሙ ትብታቡ ድግምቱ እየፈረሰ መጣ። የነቃ ትውልድ መጣ። እንዴት ማለት ጀመረ። አሁን እኛ አንጠይቅም። በጣም የሚገርመው ነገር ነው አሁን በልባችን እኮ የሚነግረን የሚመክረን ነገር አለ። ይሄ ትክክለኛ ማንነታችን ይሄ በስተት ያሳደግነው ማንነት አለ። ስትወለጂ ተድላ ብሎ ስም ያወጣልሻል። አጎታለሽ፣ አክስታለሽ፣ አባት፣ አያት፣ ሰፈር፣ መንደር፣ ቀበሌ፣ እድሜ
ሀብታም ድሃ ምናምን ብሎ ለይቶ ያስቀመጠን ፌክ ማንነት አለ። እኔ የምለው እኮ እሱን ነው። እውነተኛው ማንነቴ ደግሞ ከዚህኛው ከፌኩ ጋር ይጋጫል ሁልጊዜ። ያ ሁሉ እያንዳንዱ ላይ ስላለ እውነተኛውን ነገር መስማት አልችላለሁ እንጂ አሁን እኔ አውሬ ከሆንኩኝ 666 ነው 77 ነው እውነተኛ መሰረት ላይ ቆቆም ምን አንጫጫቸው? የተሻለ ነገር ሰው ከያዘ በተሻለ ነገር የሚያምን ከሆነ ትክክለኛ ነገር ከያዘ አውሬ ነው ጨለማ ነው ኢሉማንቲ ነው ምን አሳሰባቸው? ምን አስጨነቃቸው? እነሱ የሚሳደቡለት እነሱ የሚሞቱለት የሚያስፈራሩለት እግዚአብሔር አቅም የለውም? ይሄኛው እውነተኛው እግዚአብሔር ምን አጉድሎ ያውቃል? ሰው እየሞተ ነው፣ ሰው እየተወለደ ነው፣ ሰውም እየተባዛ ነው፣ ዝናብም ፀሐይም ሁሉም በስርዓት እየሄደ ነው። እውነተኛው እግዚአብሔር ማንንም ወዶ ማንንም ጠልቶ አያውቅም። ኢቭል ኤንድ ጉድ ነው። እግዚአብሔር አይካድም፣ አይታመንም፣ ነውር ነው በጣም። እንዴት ነው እግዚአብሔርን ማምነው ነው? እግዚአብሔር ግን እኛን አመነን። አትሊስት እንደው በመጽሐፉም እኮ እንደዛ ነው የሚለው። እግዚአብሔር ሰዎችን ነው እንጂ ያመነው እግዚአብሔርን ሰው አላመነም። በየትኛውም ታሪክ ውስጥ እመኑም ብሎ አላስገደደም። ግን እኔ ማምነው እግዚአብሔር ለምንድን ነው ባላምነው ምን ሆናለሁ? ምን ሆንኩ? አሁንሽ አምኛለሁ ከምለው ሰላም ነው አሁን ያለው ሰላም። አሁን ሰው ሁሉ ሰው ጣላኝ ደስ አለ ይበላል። የሰላም ንግግር እንዳይመስላችሁ። ይሄ እውነተኛው በፍጥረቱ ስርዓት ያለው ግን መቀባበልና መዋደድ እንትን አይልም፣ አይዘባርቅም። በየትኛውም ሁኔታ ወንድም እህት አድርጎ ይቆጥራል። ከሆነ ነገር ተነስቼ ጄጅ አላረገሽም፣ ከሆነ ነገር ተነስቼ አልወድሽም፣ አልጠላሽም። አሁን ለሰው እኔና አንቺ ዛሬ ነው እንግዲህ በአካል የተገናኘነው። ከሐሳብሽ ተነስቼ እኮ ነው የሚገርም የምትገርም ከየት መጣች ነው። ይሄ ሐሳብ ነገ ከነጎዳ እየዳበረ ሲሄድ ትውልድ ይጠቅማል፣ ሰው ያነቃል። ወደ ልጆችሽ ይተላለፋል፣ ወደ ባለቤትሽ ይጋባል፣ ወደ ዘመዶችሽ ይጋባል። ዜሮ ነው የሚሆነው፣ አይቀጥልም። ይሄ በጣም አስቸጋሪ ነገር ነው እንጂ እግዚአብሔር እውነተኛው አምላክ አባት ሰው ነው የፈጠረው። ልክ የድንች ዘር፣ የቲማቲም ዘር፣ የውሻ ዘር፣ የከብት ዘር፣ የፈረስ ዘር እንዳለ ሁሉ የሰው ዘርም አንድ ነው። ሶርስና ምንጩ አንድ አይነት ነው። በውጭ ግን ለመግባባት ከጣርን እንሰቃያለን እንጂ በውጭ አንድ ማድረግ አይቻልም። ሰው እድሜ ብሎ ሰጥቷል፣ ትምህርት ሰጥቷል፣ ደረጃ አውጥቷል፣ ሀብታም ድሃ ምናምን እያለ ከፋፍሎ ዳቢሎስ አስቀምጦናል። አሁን ዳቢሎስ ማለት ዳቢሎስም ይበሉት ምንም ይበሉት የሌለ ነገር ማለት ነው። የሌለው ነገር ያለውን ነገር ማጥፋት አይችልም። ብርሃን ደግሞ የጨለማ ምስክር መሆን አይችልም። ጨለማ በብርሃን ፊት መቆም አይችልም። ይሄ እውነተኛው ብርሃን ልጅነት የሚባለው ሰው መብቱን ሲያቅ እውነተኛ ማንነቱን ሲያቅ አይኑ ይገለጣል። ያኔ ማን አይን መጨፈን አይቻልም።